መንገድ እንዴት ነበር መሪማ? እናትሽ ደህና ናቸው? እናቴን ታውቃታለህ እንዴ? እና ደግሞ ይቅርታና ድንግል መሆኔን መጠየቁ ለምን አስፈለገ? እኔ ስርዓት ያለው ስራ ልሰራ ነው ከሀገር የወጣሁት። አንቺ አትንቀልቀይ፣ የሚጠይቅሽን ብቻ መልሽ። ስሚስቲ መሪማ፣ እስከ ስንት ተምረሽ? በጊዜ ነው ያቆምኩት። እውነት? እና በዚህ ድርብ ድድብናሽ ኦማን ነው ዱባይ ሄደሽ ምን ልትሰሪ ነው? ጭራሽ በዚህ እውቀትሽን ደግሞ ታማርጫለሽ እንዴ? ስራ ይቅርታ ለድፍረት ያለቃ፣ ግን ከቅድም ጀምሮ በአረበኛ ስታወሪ የነበረውን በሙሉ ሰምቻለሁ። ሰው ተሳስታችሁ ይሆናል። እኔ ህልም አለኝ። የማይሆን ስራ ልሰራ አይደለም የመጣሁት። በጣም ተጫዋች ናት። ስሚ አንቺ ጥጃ ከማገድና እበት ተደፍተሽ ከመጠፍጠፍ ውጭ ምን ህልም አለሽ? ህልም አለሽ እንዴ? የገበሬ ልጅ ብሆንም ህልም አለኝ። ብሩን ደግሞ ሰርቼ እከፍለዋለሁ። ስሚ ደማ ቆርጥ በደንብ አታውቂ። እዛ እናትሽ እቅፍ ውስጥ ሆነሽ ያወጣነውን ገንዘብ ታውቂያለሽ? ታውቂያለሽ ወይ? ያንቺ ፓስፖርት፣ ያንቺ የምትመጭበት ትራንስፖርት፣ ይሄ ሆድሽን የሞላንበት ገንዘብ፣ በየሞታው እየሄድሽ ያረፍሽበት አልጋ ገንዘብ እኮ ነው። የጦጣ ፍራንክ እኮ አይደለም የሚወጣበት። ቴልሚ እሱን ገንዘብ ልከፍኝ ትችያለሽ? ሌላ መሸጩ የአባትሽ ጊደር ወይም በሬ አለ ወይ? ስቱፒድ ንገሪኛ፣ አለሽ ወይ? ሽጠሹ የምትከብኝ ጊደር ወይ በሬ አለሽ? አንቺ ሰገጤ እየጠየኩሽ እኮ ነው። ተናገሪ። መሪማ እኔ ስስቅ መሳቅ አለብሽ። ሳቂ። ይሄ ከፍዬ እኮ ነው ያመጣሁሽ። ሰምኛለሽ? እኔ በገንዘቤ ማንም እንዲቀልድብኝ አልፈልግም። ያወጣሁት እኮ ለአንቺ ሄደሽ እንድትንበላጠጭበት ወይ እንትን ልትይ አይደለም። እኔ በአንቺ ላታርፍ ነው። ገባሽ ወይ? ገባሽ? ሰምኛለሽ?